ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን አራት አይና ቆሞስ አባ ገብረ ማርያም፣ እጅግ የተከበሩ አባታችን ዶክተር ቆሞስ አባ ጌዲዮን፣ ክቡር አባታችን መጋቤ ሐዲስ ዲበኩሉ የገዳማችን አበምኔት፣ የተወደዳችሁ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕድል ለምስጋና ለውዳሴ ቃሉን ለመስማት ስሙን ለመጥራት የፈቀደልን አምላካችን እግዚአብሔር ይክበር ይመስገን። ይክበር ይመስገን። አሜን። ይክበር ይመስገን። አሜን። አሜን። ከኔ ጀርባ ከኔ ኋላ እጅግ የከበሩ ሊቃውንት አሉ። እነሱ ከኔ ቀጥሎ ሰፋ ያለውን ጊዜ እንዲያስተምሩ እኔ በልጅነት በፊታችሁ ለመታዘዝ ነው የቆምኩት። ይልቁንም እግዚአብሔርን ፈልጋችሁ ቃሉን አፍቋችሁ በፀሐይና በነፋስ ላይ ስለተነጠፋችሁት ስለናንተ እንኳን ሲል በጎን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። አጠር ላለች ደቂቃ ከኔ ጋር የምንቆይበት ርዕሳችን የሰርጉ ቀን በሚል ርዕስ ይሆናል። ትላንት የመድኃኔዓለምን በዓል አክብረናል። ዛሬ ቅዱስ አማኑኤል ብለን የጌታችንን በዓል እያከበርን ያለነው። እኔም ከዚህ በረከት እንዲደርሰኝ እኛም ይህንን እንድንሰማ ይህንን ርዕስ መርጬዋለሁ። አታውቁትም ብዬ ሳይሆን ይህን ዜና ለሁል ጊዜ መስማት የሚገባን ስለሆነ ነው። እግዚአብሔር ከሁላችንም ጋር ይሁንልን። በመኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 3 ቁጥር 11 እንዲህ ይላል። እናንት የጽዮን ቆነጃጅት ሆይ ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን የደፋችለትን አክሊል ደፍቶ ንጉሥ ሰለሞንን እዩ ይላል። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሰሎሞን መዝሙር ምዕራፍ 3 ቁጥር 11 በልቡ ደስታ ቀንና በሰርጉ ቀን እናቱ ያደረገችለትን አክሊል ደፍቶ
ንጉሥ ሰለሞንን እዩ ይላል። በዚህ ቃል መነሻነት ጥቂት ደቂቃዎች አቆያችኋለሁ። መኃልየ ዘሰሎሞን ስለ ብዙ የተጻፈ መጽሐፍ ነው። እግዚአብሔር ከእስራኤላውያን ጋር ስለነበረው ፍቅር ያስተምራል። ክርስቶስ ከቤተ ክርስቲያን ጋር ስላለው ፍቅር ያስተምራል። አንዲት ነፍስ እግዚአብሔርን ለመፈለግ የምታደርገውን ጉዞ ያስተምራል። በተወደደች በቅድስት ድንግል ማርያምና በተወዳጅ ልጇ በመድኃኒታችን መካከል ያለውን ዝምድና ያስተምራል። ደግሞም የቅርብ ዘመን ሊቃውንት እንደገለጹት እግዚአብሔርን በምታገለግልና በእግዚአብሔር መካከል ባለች ግንኙነት ይተረጉሙታል። እኔ ዛሬ አንዷን ነጥብ ብቻ አሰማችኋለሁ። የተወደዳችሁ ክርስቲያኖች፣ ወንጌል በሰርግ ተጀምሮ በሰርግ ነው የተጠናቀቀው። ወንጌል ሲጀምር በቃና ዘገሊላ ሰርግ ቤት ነው። ወንጌል ያጠቃለለው በቀራንዮ ሰርግ ቤት ነው። ለዚህ ነው ደግሞ በዛች በሐሙስ ምሽት እንደምታስታውሱት ወይኑን ነው ደም ያደረገው። በመጀመሪያው ሰርግ ቤት ውሃውን ወደ ደም፣ ውሃውን ወደ ወይን ቀይሮታል። በሁለተኛው ሰርግ ቤት ደግሞ ወይኑን ወደ ራሱ ደም ለውጦታል። ታስታውሳላችሁ? በመጀመሪያው ሰርግ ቤት የኢየሱስም እናት በዚያ ነበረች ተብሎ ተጽፏል። በሁለተኛው ሰርግ ቤት እነኋት እናትህ ብሎ የሁላችን እናት አድርጎ ሰጥቷታል። ታስታውሳላችሁ? በመጀመሪያው ሰርግ ቤት በቃና ዘገሊላ አንቺ ሴት ብሎ እናቱን ጠርቷታል። በሁለተኛውም ሰርግ ቤት በቀራንዮ አደባባይ ላይ አንቺ ሴት እነሆ ልጅሽ ብሎ ጠርቷታል። የተወደዳችሁ ክርስቲያኖች፣ በመጀመሪያው ሰርግ ቤት ታስታውሳላችሁ? መጀመሪያ የቀረበው መናኛ የሆነው ጣፋጭ ያልሆነው ደስ የማያሰኘው ወይን ነበር የቀረበው። ከዚያ በክርስቶስ ተአምራት የተለወጠ ደስ የሚያሰኝ ወይን ነው የሆነው በመጀመሪያው በቃና ዘገሊላ ሰርግ ቤት። በሁለተኛው ሰርግ ቤትም እንደዚህ ነው የሆነው። ምዕመናን፣ በመጀመሪያ ደስ የማያሰኘው ሕማሙን፣ ደስ የማያሰኘው ስቃዩን፣ ደስ የማያሰኘውን መከራውን አሳየን። ልክ በቃና ዘገሊላ መናኛ የነበረውን ወይን እንዳሳየን ደስ የማያሰኘውን መከራ፣ ደስ የማያሰኘውን ስቃይ
ደስ የማያሰኘውን ሐዘን ካየን በኋላ ግን ጣፋጭ ወይኑን እንዳቀመሳቸው በሁለተኛውም ሰርግ ቤት ጣፋጭ የሆነውን ትንሣኤውን አይተናል ምእመናን። በመጀመሪያ ደስ የማያሰኘውን ሞቱን፣ ከዚያም ደስ የሚያሰኝ ትንሣኤውን አሳይቶናል። በመጀመሪያው ሰርግ ቤት ውሃውን ወይን ያደርግ ዘንድ በእናቱ በእመቤታችን በቅድስት ድንግል ማርያም ተለመነ፣ ተጠየቀ። በሁለተኛው ሰርግ ቤት በቀራንዮ ደግሞ ወይኑን ደም ያደርግ ዘንድ የአባቱ ፈቃድ ሆነ ይላል አንድ ሊቅ። በመጀመሪያው ሰርግ ቤት የእናቱ፣ በሁለተኛው ሰርግ ቤት የአባቱ ፈቃድ ሆነ ይላል። በመጀመሪያው ሰርግ ቤት የእመቤታችን የቅድስት ድንግል ማርያም የእናቱ ምልጃ፣ የእናቱ ጥያቄ ወደ መንፈስ ቅዱስ ፈቃድ ዓለምን ለማዳን ወደ መስቀል አውጥቶታል። ለዚህ ነው ወንጌል በሰርግ ተጀምሮ ወንጌል በሰርግን የተፈጸመው ያልኳችሁ ወገኖቼ። መኃልየ ዘሰሎሞንን ያነሳውላችሁ ጥቅስም ይሄን የቀራንዮ ሰርግ ነው የሚያነሳው። በልቡ ደስታ ቀን፣ በሰርጉ ቀን እናቱ ያደረገችለትን አክሊል ኑ ይላል። እናቱ የተባሉ ቤተ አይሁድ ናቸው። የእሾህ አክሊል ደፍቶ ሙሽራውን ኑ የሚል ጥሪ ነው የሚያቀርበው ወገኖቼ። ይሄ ለጊዜው ለጠቢቡ ሰለሞን የተጠቀሰ ነው። ለፍጻሜው ግን ጥበበኛ ደሃ ለተባለው ለክርስቶስ የተጠቀሰ ነው ወገኖቼ። ይህንንም ጥቂት ደቂቃ ወስጄ ንጽጽሩን ላሳያችሁ ወገኖቼ። ታስታውሳላችሁ፣ ጠቢቡ ሰለሞን የዳዊት ልጅ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስም የዳዊት ልጅ ሆይ ማረኝ ተብሏል። ሰሎሞንም ክርስቶስም የዳዊት ልጅ ተብለዋል። ይሄ ብቻ አይደለም። ሰሎሞን በእግዚአብሔር የተወደደ ይዲድያ ተብሎ ተጠርቷል። ታስታውሱ ከሆነ የተወደደ መድኃኒታችን ኢየሱስ ክርስቶስም የምወደው ልጄ ይህ ነው ተብሎ ተነግሮለታል። ለጊዜው ለሰሎሞን ለፍጻሜው ለክርስቶስ መሆኑን እያሳየኋችሁ ነው ምእመናን። ታስታውሳላችሁ፣ ስለ ሰሎሞን በተነገረው አንቀጽ የሰሎሞንን ጥበብ ለማየት ከምድር ዳርቻ ይመጡ ነበር ተብሎ ተጽፏል። በጣም ጥበበኛ ነበር ሰሎሞን። ክርስቶስስ ካላችሁኝ ራሱ ጥበብ ተብሎ ተጠርቷል። የጥበብ ሁሉ መዝገብ በእርሱ ነውና ተብሎ ተነግሮለታል። ጠቢቡ ደሃ ተብሎ ተጠርቷል። ስለኛ ደሃ ስለሆነ ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ የሌለው ጥበበኛ ክርስቶስ ከጥበበኛው ሰሎሞን ጋር ተነጻጽሮ ቀርቧል። ይሄ ብቻ አይደለም ወገኖቼ። ታስታውሱ ከሆነ ንጉሥ ሰሎሞን በበቅሎ ላይ ተቀምጦ በታላቅ ደስታ 1000 ዓመት ንገሥ ተብሎ ተዘምሮለታል። ንጉሥ ክርስቶስም
በአህያና በውርንጫይቱ ላይ ተቀምጦ ሆሳዕና የዳዊት ልጅ አሁን አድን እየተባለ ተዘምሮለታል። ይሄ ብቻ አይደለም። ሰሎሞን በዳዊት ዙፋን ላይ ተቀምጧል። ክርስቶስም የልዑል ልጅም ይባላል፣ በዳዊት ዙፋን ላይም ይቀመጣል ተብሎ ተነግሮለታል። ይሄ ብቻ አይደለም ምእመናን፣ ለሶሎሞን ነገስታት ስጦታ አምጥተውለታል። ለንጉሥ ክርስቶስም ነገስታት ገብረውለታል። ሰሎሞን ተቀብቶ ነግሷል። ንጉሥ ክርስቶስም ለድሆች የምስራችን እነግር ዘንድ ቀብቶኛል ብሏል። ብዙ ላነሳላችሁ እችላለሁ። ለጊዜው ለሶሎሞን ለንጉሱ፣ ለፍጻሜው ለንጉሱ ለክርስቶስ ተጠቅሷል። ለዚህ ነው ይሄንን ጥቅስ እንዲህ ባለ ቀን አባቶቻችን የሚያስተምሩት። የትኛው ቀን? ክርስቶስ የሰርጉ ቀን የተባለች ዕለተ ዓርብ ነች ወገኖቼ። ዛሬም ዕለተ ዓርብ ነው። ያንን ጥንተ ስቅለት የምናስብበት ቀን ነው። አዎ የተወደደ መድኃኒታችን ስለ እኔና ስለ እናንተ የተሞሸረባት ቀን ክርስቶስ ስለኛ ሰርግ ያደረገባት ቀን፣ ጠፍተን የነበረው የተገኘንበት የልቡ ደስታ ቀን